Hello. This is Etio Wall Street Channel, July 10, 2026. እንኳን ደህና መጣችሁ። ይህ የኢትዮ ዋል ስትሪት ዩቲዩብ ቻናል ነው። ፕሊዝ ሰብስክራይብ አድርጉ። ላይክ ኤንድ ሰብስክራይብ ቱ ዲስ ቻናል። እንኳን ደህና መጣችሁ ብያለሁ። ዛሬ የምናወራው ዲስከስ የምናደርገው the three pillars of wealth and wealth building strategy በተመለከተ ስቶክ ማርኬት፣ ሪል ስቴት እና ቢዝነስ ኦነርሺፕ ነው የምንመለከተው። እንግዲህ ዌልዝ ቢውልድ ለማድረግ ስቶክ ማርኬት ኦር ሪል ስቴት ኦር የራስን ቢዝነስ ኦን ማድረግ ኢንዲቪጁዋሊ ማድረግም ይቻላል ኦር ኮምቢኔሽን ኦፍ ኦል ኦፍ ደ አባቭ ማድረግ ይቻላል። ስቶክ ፐብሊካሊ ትሬድድ ካምፓኒ በመግዛት ኦር ኢቲኤፍ በመግዛት እንዲሁም ሪል ስቴት በመግዛት እና በማከራየት ሪል ስቴት ሲባል ሬንታል ፕሮፐርቲ ሊሆን ይችላል፣ ኮሜርሻል ፕሮፐርቲ ሊሆን ይችላል። እንዲሁም የራስን ቢዝነስ ራን በማድረግ ዌልዝን ሀብትን ማካበት እና ማጠራቀም ይቻላል የሚል ነው። እና ለምን ሶስቱን ኮንሲደር ማድረግ ያስፈልጋል ብለን ብንመለከት አንዱ ላይ ዲፔንደንት ብንሆን ለምሳሌ በስቶክ ማርኬት ብቻ ብናተኩር ስቶክ ማርኬት አንዴ ይወጣል፣ አንዴ ይወርዳል፣ ቮለቲሊቲ ያለው ኦር ደግሞ ሪል ስቴት እና ቢዝነስ እያንዳንዳቸው ብንመለከት የተለያዩ ፋክተሮች ላይክ ኢንፍሌሽን፣ ኢንተረስት ሬት እና የኢኮኖሚ ሳይክሎች እነዚህን ኢንቨስትመንት አፌክት ያደርጋሉ። ስለዚህ combining all the three creates multiple independent streams of income and growth። ይህ ማለት ዳይቨርሲፋይ ማድረግ ማለት ነው። ዳይቨርሲፋይ ማለት በተለያዩ ዌልዝ ቢልዲንግ ሜተድስ ላይክ ስቶክ፣ ሪል ስቴት ኤንድ ራኒንግ ዩር ኦን ቢዝነስ ዳይቨርሲፋይ ማድረግ ከተለያዩ ኔጌቲቭ ኤንድ ቮላቲሊቲ ሊከላከል ይችላል የሚል ነው። የመጀመሪያው ፒለር ዋን ስቶክ ማርኬት ኢንቨስቲንግ ነው። ይህም ማለት ፐብሊካሊ ትሬድድ የሆኑ ካምፓኒዎችን ስቴክ ባለቤት መሆን ነው። ትሩ ብሮከሬጅ አካውንትስ ፈንድስ ኤንድ ሪታይርመንት ፕላንስ። ይሄ ማለት ስቶክ ማርኬት ሊኩዊዲቲ ያለው ባይንግ ኦር ሴሊንግ ሼርስ ዊዝን ሰከንድስ ጊቭስ ዩ ፋስት አክሰስ ቱ ዩር መኒ። በጣም ፈጣን በሆነ ታይም ገንዘባችንን ማግኘት እንችላለን። ሌላው ደግሞ ኮምፓውንዲንግ ነው። ኮምፓውንዲንግ ማለት ዩ ሪኢንቨስት ዩር ዲቪደንድስ and grows compound over decades into significant wealth። በሌላ መልኩ ስቶክ ማርኬትን መግዛት እንደ ሪል ስቴት ኦር ቢዝነስ ኦነርሺፕ ከባድ አይደለም። በትንሽ በዝቅተኛ ገንዘብ መጀመር ይቻላል። Start investing with as little as $50 a month through index fund and ETF. The second pillar of wealth building is real estate. Real estate እንግዲህ it's a physical property that is held for rental income, appreciation, or resale from single homes to commercial building. ሪል ስቴት እንግዲህ አንዳንድ ጊዜ ኮንፊውዥን የሚፈጠረው የምንኖርበትን ቤት
ገዛን ማለት ሪል ስቴት ኢንቨስት አደረግን ማለት አይደለም። ምክንያቱም የምንኖርበት ቤት በየወሩ ኢንካም ጀነሬት አያደርግም። ኢቨን በየወሩ ነው የምንከፍለው ሞርጌጅ። ግን ሪል ስቴት ኢንቨስት ስናደርግ ሬንታል ላይክ በየወሩ ገቢ የሚያስገኝ መሆኑ ነው ሞር አድቫንቴጅስ ያለው። በሌላ መልኩ ሪል ስቴት አፕሪሺየት ያደርጋል። በየአመቱ የተወሰነ አፕሪሺየት ያደርጋል። እስካሁን ድረስ የአሜሪካን ሪል ስቴት ማርኬት ወደ ታች የወረደበት በ2008 ክራይሲስ ጊዜና ግን ወዲያው ነው ሪባውንድ ያደረገው። በሌላ መልኩ ሪል ስቴት ከተወሰኑ አመታት በኋላ የምንሸጥ ከሆነ ሞስትሊ ፕሮፊታብል ነው። እንደ ሎኬሽኑ ይወስናል። ሁሉም ሎኬሽን አፕሪሺየት ያደርጋል ማለት አይቻልም። እና ይህ የሪል ስቴት ሁለተኛው ፒላር ምሰሶ ሌቨሬጅ ነው። ላይክ ሪል ስቴት ሲገዛ እዚህ አሜሪካን ሀገር በካሽ በ100% የሚገዛ ሰው ብዙም የለም። በዳውን ፔመንት የሚባል ነው የሚከፈለው። ያ እንግዲህ ሌቨሬጅ ነው። አሁን ለምሳሌ የ500,000 ቤት ለመግዛት 20%፣ 10%፣ 3.5% በመክፈል የቤት ባለቤትነት ይኮናል ማለት ነው። እንግዲህ ለመኖሪያነት የሚገዙ ቤቶች ላይ 3.5%፣ 5%፣ 10% ዳውን ፔመንት በማድረግ መግዛት ይቻላል። ግን የኢንቨስትመንት ሪል ስቴት ሲገዛ ሞስትሊ ከ20 እስከ 25% ሚኒመም ዳውን ፔመንት ነው የሚያስፈልገው። ይህ እንግዲህ this is the biggest leverage ሞርጌጅ መግዛት በ20% ዳውን ፔመንት የ500,000 የ200,000 ቤት ገዝቶ ማከራየት ኢትስ አ ቢግ ሌቨሬጅ። እንግዲህ ሌላው ደግሞ ካሽ ፍሎው ነው። ብዙ ጊዜ ቤት ለሪል ስቴት የምንገዛ ከሆነ ካሽ ፍሎው ፖዚቲቭ መሆኑ አስፈላጊ ነው። ካሽ ፍሎው ኔጌቲቭ ሪል ስቴት ብዙ ጊዜ አያዋጣም፣ ብዙም ያከስራል። the third one is appreciation and tax benefit። ሌላው የሪል ስቴት ጥቅሙ አፕሪሺየት ያደርጋል። ለምሳሌ የዛሬ 5 ዓመት በ200,000 የተገዛ ቤት አፕሪሺየት አድርጎ 300,000፣ 400,000 ኢቨን ሞር የሚሄድበት አዝማሚያዎች አሉ። በሌላ መልኩ ደግሞ የሪል ስቴት ታክስ ቤኔፊት በጣም ብዙ ታክስ ቤኔፊት አለው። የተለያዩ ዲፕሪሺዬሽን ለምሳሌ ሪፔር በምናደርግበት ሰዓት ኦር ለሞርጌጅ ማኔጅመንት ካምፓኒ እንትን ስንል ታክስ ቤኔፊት አለው። ብዙ አይነት ታክስ ቤኔፊት አለው የሪል ስቴት ኢንቨስትመንት። ሌላኛው ሶስተኛው ዌልዝ ቢልዲንግ ፒላር ቢዝነስ ኦነርሺፕ ነው። ኢትስ ኦብቪየስ ቢዝነስ ከትንሽ ጀምሮ እስከ ትልቅ ካምፓኒዎች ኦነርሺፕ ዌልዝ ቢልድ ለማድረግ ያገለግላል። የተለያዩ ቢዝነሶችን እንደየችሎታችን እንደየሙያችን ብንከፍትና ራን ብናደርግ ሀብት ለማካበት ኦር ስኬለብል ነው። አክቲቭ ኤንድ ስኬለብል ነው ቢዝነስ። you can grow the business and ሌላው ደግሞ you have control over your time, your money and tax advantageም አለው። እንዲሁም ቢዝነሱ አድጎ at some point መሸጥ ብንፈልግ በጥሩ ገንዘብ ልንሸጥ እንችላለን። so business ownership, you can build, run and grow a business from a solo side business to a scaled company level. እንግዲህ you can just do either
the stock market or real estate or your own business, or you can combine all the three pillars. Um, stock market በመነገድ ለምሳሌ ሪል ስቴት መግዛት ይቻላል። ኦር ሬንታል ኢንካም በማግኘት you can start a business, or business profit can be reinvested into stock and additional properties. እንግዲህ ሶስቱ ፒላሮች እርስ በራሳቸው መደጋገፍ ይችላሉ and they can accelerate the path to financial independence. እንግዲህ ሶስቱን ለማነጻጸር ብንሞክር ስቶክ ማርኬት፣ ሪል ስቴት and business ownership, liquidity more stock market high liquidity ያለው ሌሎቹ ሪል ስቴት እና ቢዝነስ ኦነርሺፕ ሎ ሊኩዊዲቲ ነው ያላቸው። ስታርቲንግ ካፒታል ላይክ አይ ሴድ ስቶክ ማርኬት በትንሹ $50 ጀምሮ ስቶክ ማርኬትን መጀመር ይቻላል። ሪል ስቴት እና ቢዝነስ ከፍተኛ ካፒታል ይጠይቃሉ። ላይክ አይ ሴድ ቢዝነስ ሪል ስቴት ለመግዛት አትሊስት commercial or rental property ለመግዛት in America you might need 20 to 25%. ቢዝነስ እንግዲህ እንደ ቢዝነሱ አይነት ይለያያል የሚያስፈልገው ካፒታል ቢዝነሱን ለመጀመር። when it comes to leverage, stock market leverage የለውም unless you do options or option እና ኦፕሽን ትሬደር የምንሆን ከሆነ ለቨሬጅ አለው። ግን ሲምፕሊ ኢኩዊቲ ባይን ሴል የምናደርግ ከሆነ ብዙም ለቨሬጅ የለውም። but when it comes to leverage, real estate has the highest leverage because you only pay about 20% of what the property value. ቢዝነስ ኦነር መሆን ሞዴሬት ኦነርሺፕ አለው። ታይም ኮሚትመንት ሪል ስቴት ሚኒማል ነው። ብዙም ታይም ኮሚትመንት አያስፈልግም። ገዝቶ you can forget it or you can get involved in day to day stock market. Business the highest time commitment ነው የሚጠይቀው whereas real estate እንደምንፈልገው ኢንቮልቭመንት መጠን ሞዴሬት ሊሆን ይችላል። ኢንካም ታይፕ stock market can be passive and real estate semi passive and business እንግዲህ ራሳችን ራን የምናደርግ ከሆነ it has to be active income type. and ሶስቱን እንግዲህ like the power of combining all the three ሶስቱን አንድ ላይ ማዋሃድ የሚኖረው ጠቀሜታ like let's say በ$10,000 እንደ ምሳሌ ብንወስድ for the coming 20 years ስቶክ ማርኬት ብቻ ብንመለከት ኢቲኤፍ እና ስፔሻሊ ኢቲኤፍ ላይ ኢንቨስት ብናደርግ አቨሬጅ 7 to 10% ነው ሪተርን የሚኖረው። but if we combine stock plus real estate plus business, you can get up to 10% of yearly return over the next 20 years. ስለዚህ ኮምባይን ማድረጉ ጠቀሜታ አለው። like your $10,000 can be up to 57,000 in 5 years if you just do stock market, or if you combine the two it can be up to 61,000, and in 20 years you can have up to 400,000 if you just do stock market, and you can get up to 572,000 in 20 years if you combine all the three pillars of growing your wealth. እንግዲህ practical roadmap ብንመለከት you first need to build an emergency fund and start investing in a low cost index fund. ይህ ማለት እንግዲህ እንደ
እንደ ባለቤቱ ይወስናል። ሲንግል ፋሚሊ ኦር ሲንግል ኦር ፋሚሊ ያለው ሜምበር የተለያየ ኢመርጀንሲ ፈንድ ያስፈልጋል። ኢመርጀንሲ ፈንድ ማለት እንግዲህ ላልተጠበቁ አደጋዎች ተቀማጭ ገንዘብ እንደማለት ነው። ሌትስ ሴይ ኢፍ ዩ ኒድ ፎር ማንስ ፎር 3 months ፎር 6 months ኦር ፎር 12 months እንደየ ፋሚሊ ሳይዝ እና ሜዲካል ኦር ኒድ ይለያያል። ከዛ ሁለተኛ ዋንስ ዩ ሃቭ ስቴብል ሴቪንግ ላይክ ኢመርጀንሲ ሴቪንግ ከዛ በኋላ ዩ ሴቭ ፎር ዳውን ፔመንት ኦን ሬንታል ፕሮፐርቲ ላይክ አይ ሴድ rental property and residential your own house are different when it comes to the down payment and the income you can generate from the two. ሶስተኛው use rental income and skills to launch a small scalable business. እንግዲህ መጀመሪያ ኢመርጀንሲ ፈንድ ይኖራል ኦር ይኖርሻል። ከዛ ሎው ኮስት ኢንዴክስ ፈንድ ላይ ኢንቨስት ማድረግ ነው። ኔክስት after you are stable you save for down payment for rental property, then you buy rental property and then ከምናከራየው income business, it could be just expanding the rental property or ሌላ አዲስ አይነት ቢዝነስ መጀመር ይቻላል። አራተኛው እንግዲህ መድገም ነው። reinvest profit from each pillars back into the other two and repeat ማድረግ ነው። ዋናው persist and consistent መሆን ነው። እንግዲህ common mistakes to avoid over leveraging in real estate without cash flow. እንግዲህ ካሽ ፍሎ የሌለው ሪል ስቴት ላይ ብዙ ኢንቮልቭድ ምን ላይክ 1 2 3 or 4 ሪል ስቴት ኖሯል ካለን እና አንዱ ካሽ ፍሎው የሌለው ከሆነ ሜቢ ሌሎቹ ሰፖርት ሊያደርጉት ይችላሉ። ግን አብዛኛዎቹ ካሽ ፍሎ የሌላቸው ከሆነ ግን ምንም ከበነፊቱ ጉዳቱ ያመዝናል። ስለዚህ that's one of the mistakes. The second mistake is starting a business before building a stable financial foundation. Stable ፋይናንሻል ፋውንዴሽን የሚያስፈልገው እንግዲህ ቢዝነስ እንጀምር ብዙ ታይማችንን ብዙ ኢነርጂያችንን ብዙ ገንዘባችንን ስለሚፈጅ ስቴብል ዴይ ቱ ዴይ የምንኖርበትን ኢንካም ከሌለን ቢዝነሳችንን ለማሳደግ ይከብዳል። አልፎም ቢዝነሳችንን ለመዝጋት ኦር ወደ መሸጥም ሊገፋፋን ይችላል። The other thing is when it comes to stock, panic selling stock during market downturn instead of staying invested. እና ምንድነው ይሄ ስቶክ ማርኬት አንድ ስቶክ ገዝተን ሾርት ተርም ላይክ ማርኬት ወደ ላይ እና ወደ ታች ሲሄድ ይሄ ነገር ወርዷል በጣም 10%፣ 5%፣ 20% ወርዷል ብለን ምንሸጥ በኪሳራ ምንሸጥ ከሆነ ዞር ስንል ዊዝን ዊክስ ኦር ዊዝን ማንስ ያ ስቶክ ማርኬት ወደ ላይ ይመለሳል። ብዙ ጊዜ የአሜሪካን ካምፓኒ ስቶክ ማርኬቶች አብዛኛውን ጊዜ ወደ ላይ ነው የሚሄዱት እና ፓኒክ አድርጎ መሸጥ አያስፈልግም ሎንግ ተርም ኢንቨስተር ከሆንን ማለት ነው። And the other thing is neglecting diversification by putting all capital into just one pillar. እንግዲህ ዳይቨርሲፋይ ማድረግ ማለት ነው። ሌላ ምንም ሚስጥር የለውም። Finally, building wealth that lasts. True financial freedom comes from owning a piece of the market, the land, and the enterprise. Land እንግዲህ ያው ሪል ስቴት ለማለት ነው። Start small. ትልቁ መልእክት ብዬ የማስበው የዚህ ፖድካስት you have to start small
stock የሚሆን real estate የሚሆን business የሚሆን stay consistent. Don't give up. Stay consistent and let the three pillars grow together. Um, that's my final message for today. And ስላዳመጣችሁኝ በጣም አመሰግናለሁ። Please subscribe to this channel. This presentation is for educational purpose only, and it's not financial advice. ስላዳመጣችሁኝ አመሰግናለሁ። Please like, subscribe, and leave your comments. Thank you so much. የዛሬውን July 10, 2026 podcast በዚህ ላይ አቆማለሁ። Thank you.